ወርቅነሽ ምንሽ ናት? እናትሽ ናት። ታመማለች ያ በጣም ታማለች። ታማ እንዳለች ትላንትና ደውሎ ተነግሮልሻል ያ ሹካ ጃናስ ካያስ አትችላ አባቴ ላይ ቤቴ ላይ ልጅ ላይ የታቀደ የጨለማ አዋጅ አፍርሻለሁ። አሜን። ሳራ ምንሽ ነበረች? ያ ሳራ ያንቺ ሂት ናት። ዳዊት ተነስቲ ዳዊት ለምንድነው የኔ ነገር ለምንድነው የኛ ነገር ብለ ክስ ውስጥ አያለው። ጌታ ሁሉም ቦታ ቢገባ ይናገረኛል። አብዛኛው ነቢያቶች ይጸልዩልኛል። ያ ትክክል ትላንትና ብያለሁ። ማመድን ታውቃለህ? ደላላ ምንድነው የሚሰራው? ደላላ ላንተ ምንድነው? ጓደኛዬ አይሰራም ባንተ ላይ። አሜን። ቤታችሁ ላይ ሞት አይሆንም። አሜን። በፍጹም ሊያዋርድ የመጣ መንፈስ ተመቷል። አሜን። ከ3 ቀን በፊት በጣም በጭንቅ ውስጥ ነበርክ። በአደጋ እንድትሞት ጠላት በተከታታይ በአንተ ላይ ይዋጋብሃል። ሰሜን ይዞ በተለያየ አይነት አቅጣጫ ጦንቃይ ቤት የሚዞር ሰው ነው አየሁት። ወደ አንተ ስመጣ ኢያሱ የሚባል ሰው ታውቃለህ? ያ አንተ ኢያሱ ነህ። ነገሪ ብዙ ተበላሽቶብሃል። በአንተ ስም ላይ በተከታታይ እየሮጠ የነበረ እባብ ይገደል። ታላቅ ነገር እንዲሆን ትፈልጋለህ? ጠላት ካዘጋጀው ወጥመድ ታመልጣላችሁ። አሜን። ኢያሱ አንተ ነህ። አበራ ማን ነው? ያ እዚህ ያለኛው ነው ወንድሜ። አበራ ማን ነው? አለ እዚህ። ምንድነው? ወንድሜ ነው። ወንድሜ ነው። አበራ ተነስ እስቲ። አበራ ሰላም ነህ? ሁሉ መልካም ነው? ያንተ ነገር ይስተካከል። ጠላት ካዘጋጀበት ወጥመድ እንድትወጣ ትፈልጋለህ? ጠላት ብዙ ጊዜ አንተንም ያስጨንቃል፣ ኢያሱንም ያስጨንቃል። አንተ ብቻ አይደለም ሰው ለማን ሊጸልይ የተዘጋጀ ሰው እኮ ያየው አይደለም። እጅን ከፍ አድርግም። እግዚአብሔር ምስክሬ ነው። ካያችሁት ካላያችሁት ወጥመድ ታመልጣላችሁ። ካያችሁት ካላያችሁት ወጥመድ ታመልጣላችሁ። ካያችሁት ካላያችሁት ወጥመድ እግዚአብሔር ያስመልጣችኋል። ቀኝን ከፍ አድርግና አምልጬዋለሁ በለውስ። ድገምና አምልጬዋለሁ በለውስ። ታካ ነው ማን ነው? ታላቅ ወንድሜ ነው። እግዚአብሔር እንዲህ ይላል፣ የቤታችሁን ጉዳይ የሚሰራበት ጊዜ አሁን ደርሷል ይለኛል። አሜን። ወርቅነሽ ምንሽ ናት? እናትሽ ናት። በጣም ትታመማለች። ያ አማ እንዳለች ትላንትና ደውሎ ተነግሮልሻል። ያ ሹካ ጃናስ ካያስ እግዚአብሔር ያላያችሁትም ያያችሁትን ወጥመድ ከቤታችሁ ይሰብራል። ያ አሜን በል። ሁለተኛ እናንተ እዚህ ሆናችሁ የናንተ የቤታችሁ ጉዳይ እንደገና ይስተካከላል። ላንተና መጨረሻ ያንቺና ያንተ ነገር በኃይል ይለቀቃል። ጠላት ከጻፈበት ወጥመድ በሙሉ አንዳንድ ሰው ያመልጣል። ቤታችሁ ላይ የተዘጋጀ የሞት አዋጅ ተገለበጠ። ለመግደል አንቺን ጠላት ወጥቷል። ታንቀሽ እንድትሞቺው ጠላት ሁሉ ጊዜ ያወራሻል። በተጨማሪ ደግሞ እሱ ብቻ አይደለም፣ እናትሽም በዚህ ሳምንት እንድትሞት የታወጀ አዋጅ አለ። ይሄንን አዋጅ ከሰማሽበት ደቂቃ ጀምረሽ በጣም ተጨናንቀሻል። አሁን ያለችም አንድ እናቴ ናት። ሌላ ሰው የሚረዳ የለኝም። እሷ ከሞተች በኋላ ከማን ጋር እገባለሁ ብለሽ በጣም ስትጨናነቂ አያለሁ። ማላካ ጃዳባ ሴፍራዲያናሳ እግዚአብሔር እንዲህ ይለኛል፣ ለአንዴና መጨረሻ ስላንቺ በኃይል እነሳለሁ አለ። እዚህ ውስጥ ያላችሁ ሰዎች እናትሽ ላይ አባቴ ላይ ቤቴ ላይ ልጅ ላይ የታቀደ የጨለማ አዋጅ አፍርሻለሁ። አለ ጌታ። እናትሽ አትሞትም፣ አንቺም አትሞችም። እየተከታተለ የቆየ እባብ ይገደላል። ስላንቺ በኃይል እነሳለሁ። የጠላት አዋጅ ባንቺ ላይ አይበረታም። ህይወትሽን ሊያስጨንቅ የነበረ እባብ ካንቺ ጀርባ ሄዷል። በኃይል ትበረቻለሽ። አንቺ ብቻ አይደለም፣ አንድ ልጅሽ ቤት ውስጥ ያለው አንድ ልጅሽ በጣም የምትጨናነቀው ከሆደ ወልጄ ጥዬ ልጥፋ እግዚአብሔር እንዲህ ይልሻል። ያ ልጅም ከዚህ በኋላ ሰላም ይሆናል። ሌላ ልጆችም ትወልጃለሽ። ተነሽ እስቲ። እግዚአብሔር ምስክሬ ነው። የሚሰማው ልክ ወደ አንቺ ሲደርስለት እጅሽን ሲይዘው እንዲህ አለኝ፣ አትሞትም በላት። አሜን።
ሳራ ምንሽ ነበረች? ሳራ እህቴ ናት። ያ እህቴ ናት። ሳራ ያንቺ እህት ናት። የት ከተማ ነው ያለችው? እዚሁ አዲስ አበባ ናት። እዚሁ አዲስ አበባ ላይ ነው። ምንድነው የምትሰራው? መስተንግዶ ነው የምትሰራው። መስተንግዶ ነው የምትሰራው። ጠላት ሊገላት ተነስቶ ነው ማያት። እሷ ስም ላይ የተጻፈ ክስ አያለው። ዳዊት ባለቤቴ ተነስ እስቲ ዳዊት። እግዚአብሔር ከጠላት ወጥመድ ሊጸልላችሁ በእናታችሁ አሜን። ካያችሁት ካላያችሁት ድግምት እግዚአብሔር ያስመልጣችሁ። አሜን። ማያው ይሄ ነው። አብዛኛው ሰው አላየም፣ ግን በጣም ተጨናንቋል። በጣም ቤታችሁ ውስጥ ጠላት ረብሻችኋል። በጣም ረብሻ ውስጥ ላይ ነው ማያላችሁ። ለምንድነው የኔ ነገር ለምንድነው የኛ ነገር ብለ ክስ ውስጥ አያለው። ልክ ነህ። ጌታ ሁሉም ቦታ ቢገባ ይናገረኛል። አብዛኛው ነቢያቶች ይጸልዩልኛል። ያ ትክክል። ትላንትና ብያለሁ ራሱ። ለምንድነው እንዲህ ምጨናነቀው? እግዚአብሔር አያዩም ወይ ትቶኛል ብለ ነው የምትከራከረው። አሁን የቱ እውነት ይሁን አላታቅም። አንተ ግራ ገብቷል። ጌታኛው ጌታ ነው የሚያወራ፣ ግራ ገብቷል። ምክንያቱም ተቀራኒ የሆነ ተቸግረሃል። እግዚአብሔር እንዲህ ይላል። አንደኛ በቢዝነስ ቦታ ላይ ያመጣች በአንተ ስራ ቦታ እዚህ ነው አይደል ያለው? እዚህ ነው ያለው። ስራ ቦታ እዚህ ይኖር እንጂ ይኸውልህ እኔ ምን ያለው መሰለህ እነ ማመድ ባለቤት ቤት ውስጥ ያለች ሳዳ ማመድን ታውቃለህ? ደላላ ነው። ምንድነው የሚሰራው? ደላላ ነው። ላንተ ምንድነው? ጓደኛዬ ነው። አይሰራም ባንተ ላይ። አሜን። ቤታችሁ ላይ ሞት አይሆንም። አሜን። በፍጹም ሊያዋርድ የመጣ መንፈስ ተመቷል። አሜን። አንተን አየሁት። በአንተ ጀርባ ላይ የሚዋጉ ሰዎችን አየሁት። ይወድቃሉ አለ ጌታ። አሜን። አንተ አሸናፊ ትሆናለህ። አሜን። ከሱ በማታውቀው ጎዳና ወደ እስር ቤት እንድትገባ እያደረጉ ያሉ እያሰሩ ያሉ ሰዎች አሉ። እግዚአብሔር እነሱን አሳፍራለሁ አለ። አሜን። የፍርድ ቤት ኬዝ እየጠፋ የሚመጣው ጉዳይ ነው ማየው። አዎ የሆነ ሰዓት ታስሬ ነበር። ያው እሱ ነው እየመጣ አሁን ራሱ እየተነሳሳ ያለው ነገሮች አሉ። ባንተ ጀርባ ላይ እያነሳ አዋራ የሚያነሳ ሰው አለ ባንተ ጀርባ። በዚህ ቅርብ ቀን ውስጥ ያንተ በር እንደተከፈተ አንተ በአይን ታያለህ። አሜን። እግዚአብሔር ምስክሬ ነው። ያንተ በር እንደተከፈተ አንተ ራስህ በአይን ታያለህ። አሜን። ሁለተኛ ነገርን ለመያዝ እያሳደዱ ያሉት ተሰናክለው ይወድቃሉ። አሜን። አሜን። የሚያሳድዱ ሰዎች አሉ፣ ካንተ ጀርባ ይወድቃሉ። አሜን። አንቺ በዚህ 3 ቀን ውስጥ በጣም ጭንቀት ውስጥ ያለሽው ያምሻል ሰውነት አንዳንድ ጉልበትሽን አይምሮሽን ወገቤ ማያምሽ ቦታ የለም። ጥረጊ በኢየሱስ ስም በይስቲ የነሳዳ የነማሜ የሚባል ሰው ጀርባ ላይ አለች። ከዚህ ደቂቃ ጀምሮ መንፈሳቸውን መትቻል። አሜን። አትሞችም። አሜን። እግዚአብሔር አትሞችም አለኝ። አሜን። ካንቺ ጋር ይሆን ትሻለው አለኝ። አሜን። በጣም የምትሰጊው ነገር አለና ያ ነገር አንቺን አይወርስሽም አለ። እየተጨናነቅሽ ያለው ያ ጉዳይ አንቺን አይወርስሽም አለ። ቤትሽ ላይ ታላቅ ደስታ ሲሆን አያለሁ። እነሱ ለቅሶ እየተባበቁ በእናንተ ቤት ላይ የምስጋና ድንኳን ይቆማል። አሜን። ሰሞኑን የማየው ነገር አለ። በዚህ ቅርብ ቀን ውስጥ የሞት አዋጅ ብሎ የተዘጋጀ አዋጅ አለና ያ አዋጁን እግዚአብሔር አፍርሻለሁ አለ። አሜን። ከእናንተ ጋር እግዚአብሔር ይሆናል አለ። በኃይል እባርካችኋለሁ አለ። አሜን። ሞያሌ የሚባል ከተማ ታውቃለህ እንዴ? ሞያሌ አውቀዋለሁ። ወንድሜ ሞቶ ነው። ወንድሜ ሞቷል። የት ከተማ ነው? ሞያሌ። ሞያሌ ነው ሞተው። ሞያሌ የሚባል ከተማ ላይ ዘድ የሚባል ስም ሰማለሁ። የድግምት መንፈስ ብር ተበድሮ ተቀብለው ድግምት የሚሰራ ሰው ነው። ልክ እዛ ቦታ ላይ አንተን በዚህ ሳምንት በጣም እያስጨነቀ አንድ ሁለት ሰው አንተ ከብዙ አደጋ አመልጠሃል። ትክክል። አንተ በማክና አደጋ፣ አንተ በተለያየ ነጥቃጫ፣ አንተ በሰው እጅ ጠላት ብዙ አደጋ አምጥቷል። ከዛ ከተማ በየጊዜው እየተላከ ያለው ፍላጻ ጨለማ ያዘጋጀው ሐዘን ካንተ ጀርባ ተመታ። አሜን። ቀኝ ከፍ አድርግና አልሞትም በል። አልሞትም በኢየሱስ ስም። ገነትሽ ተመልሷል። ገነትን ታውቂያለሽ? ገነት ያጎቷ ሚስት ናት። ያጎቷ ሚስት ናት። የማን? የእናቴ ያጎቷ ሚስት። ገነሱ ቤት ላይ እየተላከ ያለው ቀስቱ ሰብሯል። አሜን። ታላቅ ደስታ ሆኖልሻል። አሜን። ሐዘን አይሆንልሽም። አሜን። ድንገት ሊገል የነበረ ጨለማ ሄዷል። አሜን። በፍጹም ያንቺ ነገር ተለቀቀ። አሜን። ደስታችሁ አይበላሽም። አሜን። ሐዘንተኛ ለማድረግ የተዘጋጀ ጨለማ ተመታ። አሜን። ያደርጋለሁ አለ። አሜን። እንድትሞት የታወጀ አዋጅ ፈርሷል። ወደዚህ ናስትም
አንተ ያው ብዙ ነገር የተዘጋ መንገዶች ከዚህ በኋላ ይከፈቱልሃል አሜን አዲስ በር ሲከፈት አያለሁ አሜን ጠላት አያገኝም ማለት አሜን እጅ ላይ የነበረ ግን ከእጅ የወደቀ በረከት ሁሉ ወደ እጅ ይመለሳል አሜን ቻው